በደቡብ አፍሪካ ራሱን ለመከላከል ሲል ከባድ መሳሪያ የታጠቀው እንዲሁም ደግሞ በአስፈሪ ውሾች የተከበበው የግለሰብ ኢትዮጵያዊ ነው መባሉ በዚህ ሰዓት በርካቶችን እያነጋገረ ይገኛል። በደቡብ አፍሪካ የተፈጠረውን የዚኖፎቢያ ወይም ደግሞ የመጤጠል ትንኮሳና ግድያ ራሱን ለመከላከል ሲል የምትመለከቱት ግለሰብ ከባድ መሳሪያ በመታጠቅ እንዲሁም ደግሞ በአስፈሪ ውሾች ራሱን በመክበብ ማለት ነው ንብረቱ እንዲሁም ደግሞ ህይወቱን ለመከላከል የሞከረ ሲሆን በማህበራዊ ሚዲያዎች ላይ የምስል ከተዘዋወረ በኋላ በርካታ ደቡብ አፍሪካውያንን ማስቆጣቱ ነው እየተነገረ የሚገኘው። ደቡብ አፍሪካውያንም እንግዲህ ግለሰብ ያደረገ የሚገኘው ወይም ደግሞ እያደረገ ያለው ነገር ሽብርተኝነት ነው፣ በፍጥነት ተይዞና ታስሮ ወደ ሀገሩ ይባረርልን ሲሉ ለመንግስት ጥያቄ ያቀረቡ ሲሆን በተቃራኒው ደግሞ የሌሎች የአፍሪካውያን ሀገር ዜጎች እንዲሁም ደግሞ ኢትዮጵያውያን ማለት ነው ያደረገ ያለው ነገር ምንም ህገ ወጥ አይደለም፣ ራሱ እንዲሁም ደግሞ ንብረቱን እየተከላከለ ይገኛል፣ ምንም ነገር አላደረገም፣ የግለሰብ ጥሩ ነው ያደረገው በማለት እንግዲህ ለግለሰቡ አድናቆትን እየቸሩት ይገኛሉ። የግለሰብ ግን በዚህ ሰዓት በርካቶችን ያነጋገረ ሲሆን በምትመለከቱት መልኩም እንግዲህ ከባድ መሳሪያ በመታጠቅ እንዲሁም ደግሞ በውሾች በመከበብ ራሱን እየጠበቀ እንደሚገኝ ነው እየተነገረ የሚገኘው። በእርግጥም ይህ ሰውዬ ኢትዮጵያዊ ይሁን ወይም ደግሞ ኢትዮጵያዊ አይሁን የተገለጸ ነገር ባይሆንም በርካቶች ግን ኢትዮጵያዊ እንደሆነ ነው እየተናገሩ የሚገኙት። በዚህ ጉዳይ ላይ አዳዲስና ተጨማሪ መረጃዎችን የማገኝ ከሆነ አጋራችኋለሁ። አሁንም በደቡብ አፍሪካ የምትገኙ ኢትዮጵያውያን የበለጠ ጥንቃቄ እንድታደርጉ መልእክቴ ነው። በሌሎች መረጃዎች እስከምመለስ ድረስ የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።